ክርስቲያናዊ ተረክን ቀጥለናል። የተወደዳችሁ ይህንን የክርስቲያን ቲዩብ ሰብስክራይብ፣ ላይክ እንዲሁም የደውል ምልክቱን በመጫን ይህንን ክርስቲያናዊ ተረክ እንድታበረታቱ እንጋብዛችኋለን። ዛሬ ደግሞ የምንቀጥለው ዩስቲኖስ የሚባል ሰማዕትን ታሪክ በመተረክ ነው። በእርግጥ የዚህ ሰው ስያሜ በእንግሊዘኛው ጁስቲን ይባላል፣ ወይም ጁስቲን ደ ማርቲር በማለት ይጠሩታል። ሰማዕቱ ዩስቲኑስ፣ ይሄ ወደ አማርኛ ሲተረጎም ነው። ዩስቲኑስ በሁለተኛው መቶ ዘመን የኖረ ታዋቂነት ያለው ክርስቲያን መሪ ነበረ። በእውቀቱም የረቀቀ ከመሆኑ የተነሳ የመጀመሪያ ክርስቲያን ፈላስፋ ተብሎ ተሰይሟል። ብዙ መንፈሳዊ መጽሐፍም ጽፏል። በሰማርያ አገር ከአሕዛብ ወገን የተወለደ ክርስቲያን ከመሆኑ በፊት ትልቅ የትምህርት ፍላጎት ስላደረበት አዋቂ ለመሆን ተጣጣረ። እውነትን ለማወቅ እፈልጋለሁ፣ እውነተኛውን መንገድ ሊያሳየኝ የሚችል ማን ነው በሚል ሐሳብ እየተመራ ከልዩ ልዩ የፍልስፍና መምህራን ጋር ትምህርት ይቀስም ጀመረ። ነገር ግን እነዚህን ሁሉ ያስተማሩት ነገር ሰው የፈለሰፈው ትምህርት ብቻ በመሆኑ የልቡን ፍላጎት ሊያረካው አልቻለም። ዩስቲኑስ ብዙ መምህራንን ከሞከረ በኋላ ከዕለታት አንድ ቀን ብቻውን በባህር ዳር ሲንሸራሸር ሳለ እንደ አጋጣሚ ከአንድ ክርስቲያን አዛውንት ጋር ተገናኘ። ጭውውትንም ጀመሩ። ዩስቲኑስ በዚያን ጊዜ ከዚህ ሽማግሌ የሰማው ነገር ሕይወቱን ለወጠው። ከዚህ በፊት ከልዩ ልዩ መምህራን የሰውን ጥበብ ለመማር ተጣጥሮ ነበረ። ክርስቲያኑ ሽማግሌ ግን የሰው ፍልስፍና ትምህርት በቂ አለመሆኑን ሊነግረው ቻለ። እውነትን ለማወቅ ብትፈልግ ከፈላስፋዎች በፊት ይኖሩ የነበሩ የአይሁድ ነቢያት የጻፉትን ነገር ተመልከት አለው። ስለ እውነት መንገድ እነርሱ አስተምረዋል። ስለ ክርስቶስም ቀደም ብሎ ትንቢት ተናግረዋል። የትንቢታቸውም ቃል ሁሉ ክርስቶስ በሠራው ሥራ ፍጻሜ አግኝቷል ሲል ሽማግሌው ያስረዳው። ከተነጋገሩ በኋላ ዩስቲኑስና ክርስቲያኑ አዛውንት ተለያዩ። ሁለተኛም አልተገናኙም። ዩስቲኑስ ግን የሽማግሌውን ምክር ሊረሳው አልቻለም። የነቢያትን ትምህርት ማጥናት ጀመረ። ከወንጌልም ታሪክ ጋር ቢያነጻጽረው እነርሱ ስለ ኢየሱስ የተናገሩት ሁሉ በሕይወቱ ሞቶም በመነሳቱም በእርግጥም የተፈጸመ መሆኑን ተገነዘበና እውነት ሆኖ አገኘው። ለዩስቲኑስ ግሩምና አዲስ ነገር ታየው። የነቢያትን ቃል የወንጌልም ታሪክ ከእግዚአብሔር የተገለጠልን እውነት መሆኑን ተረድቶ በእምነት ተቀበለው። ዩስቲኑስ ክርስቲያን ሆነ። ከወጣትነቱ ጊዜ ጀምሮ ብዙ ትምህርት ቀስሞ ነበርና ክርስቲያን ከሆነ በኋላ ባገኘው ሰፊ እውቀት ተጠቅሞ በቃል በጽሑፍም በሕዝብ መካከል የክርስቲያንን ሃይማኖት የሚደግፍና የሚያስፋፋ ትጉና ታጋይ ሐዋርያ ሆነ። እግዚአብሔርን ቃል ለመስበክ ዩስቲኑስ ብዙ አገሮችን ከጎበኘ በኋላ በመጨረሻ ወደ ሮሜ መጣ። በዚያም ጠላት ተነስቶበት ለባለሥልጣን አልፎ እንዲሰጥ አደረገው። ከሌሎችም ክርስቲያኖች ጋር ወደ ዳኛ ቀረበ። የዳኛው ስም ሩስቲኩስ ነው። የዘመኑ ቄሳር ከ161 ዓመተ ምህረት እስከ 180 ዓመተ ምህረት ድረስ ሥልጣን የያዘ ማርቆስ አውሬሊዮስ ነው። እርሱም ለሩስቲኩስ ወዳጁ ነበረ። ዩስቲኑስ ተከሶ ወደ ዳኛ ፊት በቀረበ ጊዜ ሁለቱ ያደረጉት ክርክር እንዲህ የሚል ሆነ። ዳኛ፣ ለአማልክት መታዘዝ የቄሳርን ትእዛዝ ማክበር አለብህ። ዩስቲኑስ፣ ለመድኃኒታችን ለኢየሱስ ክርስቶስ ትእዛዝ የሚታዘዘው ጥፋተኛ አይሆንም። ዳኛ፣ አንተ የምትከተለው ትምህርት እንዴት ያለ ነው? ዩስቲኑስ፣ ማንኛውንም አይነት ትምህርት ለማጥናት ሞክሬያለሁ። በመጨረሻ ግን የተቀበልኩት የክርስቲያንን ሃይማኖት ነው። ተሳስቶ የሚገኙት ሰዎች ግን አይወዱትም። ዳኛ፣ ወዮ ምስኪን፣ ይህንን ትምህርት ትወደዋለህ ማለት ነው? ዩስቲኑስ፣ አዎን፣ የክርስቲያኖች እውነተኛ ሃይማኖት ተከታይ ነኝ። ዳኛ፣ ይህ ሃይማኖት ምን የሚል ነው? ዩስቲኑስ፣ የሚታየውን ነገር ሁሉ ለዓይን የማይታየውንም የፈጠረ በአንድ አምላክ እናምናለን። በጌታችንም በኢየሱስ ክርስቶስ እናምናለን። በሰው ሁሉ ሊፈርድ የሚመጣ ነቢያትም የተናገሩትን የእግዚአብሔርን ልጅ ነው። መልካሙን ነገር ለመማር ለሚፈልግ ሁሉ እርሱ መምህር ነው፣ ድህነትንም የሚያበስር ነው። እኔ ግን ሰው ነኝ። በታናሽነቴም ስለ ዘላለማዊ መልእክቱ ብዙ ነገር ለመናገር አልችልም። ይህን የሚችሉት ነቢያት ናቸው።
የእግዚአብሔር ልጅ ነው ብዬ ያመንኩት ወደ ዓለም እንደሚመጣ እነርሱ ከብዙ ዓመታት በፊት ትንቢት ይናገሩ ነበረ። ዳኛ ክርስቲያኖች የሚሰበሰቡት የት ነው? ዩስቲኑስ ሰው በሚኖርበት ስፍራ ሁሉ እግዚአብሔር ቅርብ መሆኑን ያምናሉ። ስለዚህ ቤትም ሊሰበሰቡ ይችላሉ። ዳኛ መልካም። ቤት እንደሚሰበሰቡ ግን ደቀ መዛሙርትን ቤት እንደምትሰበስባቸው ልትነግረኝ አትችልም? ዩስቲኑስ እኔ የምኖረው ከጢሞቴዎስ መታጠቢያ ቤት አጠገብ ባለው በማርቲኑስ መኖሪያ ቤት በሁለተኛው ፎቅ ላይ ነው። ስለ ሌላ መሰብሰቢያ ቦታ እውቀት የለኝም። ወደ እኔ ሊመጣ የሚፈልግ ሰው ቢኖር ስለ እውነተኛው መንገድ አስተምረዋለሁ። ዳኛ እንግዲህ ክርስቲያን ነህ? ዩስቲኑስ እውነተኛ ክርስቲያን ነኝ። ዳኛ ስማ፣ አንተ የንግግር አዋቂ ትባላለህ፣ እውነተኛውንም መንገድ አውቀዋለሁ ትላለህ። እስቲ ከገረፉ በኋላ አንገትህ ተቆርጦ ስትሞት ወደ መንግሥተ ሰማያት የምትገባ ይመስልሃል? ዩስቲኑስ ይመስልሃል አትበለኝ፣ እንደምገባ አውቃለሁ፣ እርግጠኛ ነኝ፣ በውስጤ ምንም ጥርጥር የለብኝም። ዳኛ ወደ ዋናው ነገር እንመለስና ልንገራችሁ፣ ሁላችሁም ቀርባችሁ ለአማልክት መሥዋዕት ማቅረብ ይኖርባችኋል። ዩስቲኑስ ከእነርሱ ጋር የነበሩ ሌሎች ክርስቲያኖች ይህን አናደርግም ብለው መለሱ። ለአማልክት አንሰዋም በማለታቸው ነገሩ ተወሰነ። ፍርድም ተሰጠ። ለአማልክት አንሰግድም፣ ለቄሳርም ትእዛዝም አንታዘዝም ብለዋልና ይገረፉ፣ ከዚያ በኋላ አንገታቸው ተቆርጦ ይሙቱ የሚል ቃል ከዳኛ ተሰማ። እንደተበየነባቸው ሆነ። እስረኞቹ ወደሚሞቱበት ስፍራ ተወሰዱ። እግዚአብሔርንም እያመሰገኑ ለጌታ ክብር አሰቃቂ በሆነው አሟሟት ከዚህ ዓለም በሞት ተለዩ። ይህም የሆነው በ186 ዓመተ ምህረት ገደማ ነው። ሰላም ክርስቲያኖች፣ ይህንን ሕይወት እንድንኖር የቆረጠ ክርስቲያናዊ ኑሮ እንድንኖር እግዚአብሔር ይርዳን። ይህንን ክርስቲያን ተረክ ቲዩብን ላይክ በማድረግ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ይህንን ትልቅ አገልግሎት እንድታበረታቱ ጠይቃለሁ። እግዚአብሔር ከእናንተ ጋር ይሁን። በቀውጢ ዘመናት እምነቱን የሚያስተምር ሐዋርያትን አየሁ፣ የጽድቅን ሰልፈኞች፣ የኃጢአትን ጠሮች፣ የእምነትን ቀንደኞች በአንድነት ጾት ምድርን ነቀነቋት። በድለ ብርሃን ወንጌል